ዳኒ እንግዲህ ጽጌን አግቶ ማለት ነው። እኔ በጣም ማፈቅርሽ እኔን ነው የምታገቢው እንግዲህ በጾለት በፍጹም አይወድሽም አላላትም። ሰላም ጤና ይስጥልኝ እንግዲህ የተከበራችሁ ያስተከታዮች እንዴት ናችሁ? ያለው እግዚአብሔር ተመሰገነ ይሁን። እንግዲህ አሁን ዳኒ በጣም በቃ እሷን አፍቅሯታል ማለት ነው። ወይኔ ይሄ ልጅ ግን ማለት ነው በጣም ተንኮለኛ ማለት ነው። በቃ ሰው ሲወደት አይወድም። ረስማ እሺ እሷም እኮ ምን አለች? ሁልጊዜ በቃ ወድሻለሁ ነው የምትለው። ሁልጊዜ እንደዚህ ነው የምትለው። ሁልጊዜ እንደዚህ ነው የምትለው። ለምንድን ነው እኔ የሆነ ከህይወቴ የሆነ ሰው ሲመጣ ለምንድን ነው እኔ እንትን የምትለው ስትለው እኔ አይደለም ወድሻለሁ እንዴ በህይወቷ ለምንድን ነው በሰዓቱ አንተ የምትጫወተው? እግዚአብሔርን ነውር ነው እንደዚህ አይደረግም እንዴ። ለምን እንዴት ታደርጋለህ? አሃ ጉድ እኮ ነው። ለምን አረ ፈጣሪ ሆይ ትዕግስቱን ስጠኝ። ለምን እንደዚህ ታደርጋለህ? አልገባኝም። ያኔ ማትወደድ ከሆነ አትወደድም ነው። አሁን ሌላ ሰው እንትን ስላለች በቃ እወድሻለሁ እኔ ብቻ ነኝ አንቺን ማፈቅ አሁን አለ እንግዲህ ሁሉም ሰው በቃ በአደባባይ ወደዋለሁ አልሽ። አሁን ደግሞ በቃ አልፈልግም ስትል እሷ ከሌላ ሴት ሄድ በቃ ከሌላው እንደሄደ በቃ ተብዬ እየተሰደውኩ ነው። ለምንድን ነው ሲጀመር ጽጌ ከሱ ራቂ ልጁ ማለት ነው። በቃ በጣም ይሆናል አይደል? የሆነ በጣም እግዚአብሔርን በፊት ቁም ነገረኛ ነበር የሚመስለኝ ማለት ነው። ቁም ነገረኛ ነበር የሚመስለኝ እግዚአብሔርን። አሁን ግን ማለት ነው በቃ ከሷ ጋር ደራ። ሴት ልጅ እኮ ናት። እድሜዋ ይለቅ እንዴ 10 ምናምን አምኖ ጋር ደራ። ለምንድን ነው እንደዚህ እንትን የምትለው እንዴ? ጥሩ አይደለም። እውነት እንደዚህ ጥሩ አይደለም። ጉድ እኮ ነው። ወዲያለው ስትል በቃ እኔ አልፈ ምንድንም በቃ ታማሹ ወንድማማሹ ምናምን እንደዚህ በቃ እህትና ወንድማማሽ ነን ምናምን አልክ። አሁን ደግሞ በጾለት እኮ ሲጀመር ያው ነው ማለት ያጣውቁም ነው እንትን ብላ ነው እንጂ ማለት ነው። እሱን ለማናደድ ነው ግን ይመችሽ ማለት ነው። ግን ጽጌሻ ማለት አንቺም ደስ ብሎሻል በጣም ነው ደስ ያለሽ ማለት ነው። ከስጋ መጫጫሁ በጣም ትንሽ ግን እውነት በቃ በተፋቀር በጣም ደስ ያለ እግዚአብሔርን ማለት የልጅነት ፍቅር በጣም ደስ ያለ እውነት ማን እንደ ልጅነት ፍቅር ማለት ነው። ማንም ሰው እንደ ልጅነት ፍቅር ምን ያለ እውነት ለመናገር ብትጫጫሁም ብትጣሉም ብትጨቃጨቁም ምን ስትሉም በቃ ያኔ ፍቅር ይኖራል። በቃ ፍቅር አለ። ገባችሁ አይደል? በጥቅም ምናምን ሳይሆን እና በጣም ነው እንትን ያለው ማለት ነው። በጣም ወይኔ ጉድ እኮ ነው። በጣም ነው እንትን ያለው በቃ በጣም ይቀናል ማለት ነው። በጣም ይቀናል። እሷ ከሌላ እንትን ስትል በቃ ይቀናል በጣም ያዙ ልቀቁኝ ይላል። ወይኔ ዳኔታው ማለት የሷ ማለት የሴት ልጅ ናትና እድሜዋ እንትን ይልባታል። እድሜዋ ሄድባታል። እግዚአብሔርን እንደዚህ እንትን አትበላት ማለት እንደዚህ አትጉዳት ማለት ነው። ጥሩ አይደለም። በቃ የምታፈቅራት ከሆነ በቃ ሽማግሌ ላክ ሆነት ቤተሰቦቿ ሽማግሌ ላክ ማለት ምክንያቱም እናንተ ለደራ ብለህ ነው እንጂ ነገሽ ካንተ ጋር ልሆን ብትለው ማለት ነው መልሶ ነው በቃ ከሷ ጋር የሚጨቃጨቀው እድሉን በቃ ዝም ብሎ ሊጫወትባት ነው እንጂ እሱ ያን የሚያፈቅራት አይመስለኝም ማለት ነው። እውነት ለመናገር እግዚአብሔርን እንዴ በህይወቷ ለምንድን ነው እንደዚህ የሚጫወተው? በህይወቷ ለምን እንደዚህ ይጫወታል? በእውነት ይሄ ጥሩ አይደለም። ይሄ ሚዛናዊ አይደለም። እግዚአብሔር ነው እንዴ ለምን ነገ እኮ ይች ልጅ በቃ ህይወት አላት አይደለ እንዴ? እሺ አብረን ነው እንዴ? አለዛ በቃ እንዴ ታዲያ እሷ ይች ልጅ ምን ታድርግ ታዲያ? በጣም እኮ ነው እንትን የሚላት በጣም ማለት ነው። እግዚአብሔር ነው ይሄ ጥሩ አይደለም። እውነት አይ ዳኒ በጣም እኮ ነው የሚያሳዝነኝ። ደራው ምኑ በቃ ግን እንደው ማለት አብሮ ቢሆኑ ወይኔ እሷም እኮ ተናግራለች። ሁልጊዜ አንተ ወድሻለሁ ነው የምትለው አንተ እንደዚህ ነው የምትለው። ግን በቃ እኔ ሴት ልጅ ነኝ እኔ እድሜ እንትን አይልም ማለት በግልጽ ባትናገርም ተናግራለች። በቃ አንተ ሁሉ ጊዜ እንደዚህ ነው የምትለው ሌላ ነገር እንትን የለውም። ሌላ ነገር እንትን አትልም። በቃ ሁሉ ጊዜ ወድሻለሁ ነገር ከዛ የሆነ ነገር ሲሆን አንተ እንትን ትላለህ። ስለዚህ በቃ እንደዚህ ብላ እንትን አላችሁ ማለት ነው እሷ። ከዛ እሱ ደግሞ እኮ እንደዚህ አይደለም እንደዚህ እኮ ነው ይላል። እውነት ለመናገር ማለት ነው ያ ሳይሆን ያኔ ቆረጥ ብለህ አንተ እውነት ለመናገር እንትን የምትል ከሆነ ያኔ ቆረጥ ብለህ አንተ መናገር አለብህ።
ያለውን ነገር ደግሞ ለቤተሰብ መናገር አለብህ እንጂ እንደው ዝም ብለህ እንደዚህ በቃ እንደዚህ። ኧረ ተው ዳኒ ተው ጥሩ አይደለም እውነት። ይሄ ፍትህ ለሴቶች ነው ለመናገር እንደ እኛም ሴቶች ነንና እንትን ማለት የለብንም። እሷ እንትን ስትል እኛ መጎዳት የለብንም። ጽጌ ጋርም አንቺ አልፊው የኔ ወዲ ማለት ነው አልፊው አንቺ አልፊው በቃ እንደው ምንም እንትን አትበይው ማለት ነው አልፊው ምንም ነገር ማለት ነው አልፊው እውነት አልፊው እንደዚህ እንዳለፋሽ እንትን አትበይው እምቢ እሺ እንዳትዪው እሺ። በኋላ ላይ ደግሞ እኔ ረስቸው ነው እንጂ ፍቅረኛ ነሽ እንዴ ነው የሚለው እሱ የሆነ ወለሌ ነገር ነው ማለት በቃሉ የማይጠና ምን ነው በቃሉ የማይጸና ወንድ ማለት ነው። ታውቃላችሁ አይደለም እንደዛ ማለት ነው። እና እንደዛ ነው እንግዲህ ቤተሰብ እንግዲህ እባካችሁ አበረታቱኝ። ስልኬ ቻናሌ በጣም ደክሟል። ሰዓቴ እንዳለ ተነስቶብኛል። ሰዓት እስከ መጨረሻው ይብኝ ማለት ሰዓቴ በጣም ነው እንዳለ ተነሳብኝ። ስወዳችሁ ማለት ነው። ስለምታበረታቱኝ በእውነት አመሰግናለሁ። መልካም ምሽት ይሁንላችሁ። ነገ በሌላ ቪዲዮ እስከምንመጣ እንግዲህ በሰላም ያሳድረን ፈጣሪ። አመሰግናለሁ። ፈጣሪ ሀገራችን ሰላም ያድርግልን።